አንቺ አታፍሪም እንዴ? ትናንት ያው ሁላ ነገር ማድረግ ሳይንስ ጭራሽ ሰፈር ድረስ ትመጫለሽ? ኡፍ ሳምሪ ለምን ታከብጃለሽ? እኔ ቅርታ ብቻ ለማለት ነው የፈለኩት። ረሳሽው እንዴ? ዳግም ያስተዋወቅኩሽ ነኝ ለኔ ጉዳይ። አዎ አሁን ግን ጓደኛሞች ሆነናል። ሄለን እኔ መንገድ ላይ ካንቺ ጋር መለፋለፉን አልፈልግም። ስለዚህ እዚህ ነገር ውስጥ እኮ አስገባሽኝ አንቺ ነሽ። ለአንቺ ብዬ ይሄ ሁሉ ነገር ያደረኩት። አሁን ግን ይሄ ሁሉ ነገር ይቆጨኛል። እሺ ባላረኩት ብዬ በጣም ነው የሚቆጨኝ። አንቺ ምክንያቱም ለራስሽ እንጂ ለሌላ ሰው ምንም ነገር አታስቢ። ቆይ ከሱ ፍቅር ይዞሻል አይደል? ለምን ግልጹን አትናገሪም? ምን በጣም ታሳፍሪያለሽ። እሺ እንግዲህ ውስጥ የሚሰማኝ አሁንም እንደተናደድክ ነው? በህይወቴ እንደ ውሸት የምጠላው ነገር። ልክ ነህ፣ ውሸት የሚያስጠላ ነገር ነው። ግን ደግሞ አታካብዱ። አንቺን ዋሽቶሽ የሚያቅሰዋል? አዎ ብዙ ጊዜ ሰዎች ያሹኛል። በህይወትሽ ውስጥ ትልቅ ቦታ የምትሰጪው ሰው ነበር? እንደዛ ነገር። ስለዚህ ስሜቱን ታውቂያለሽ ማለት ነው። በቃ ለመርሳት ሞክር። ያን ያህል አታካብዱ። ከመተው ውጪ ሌላ አማራጭ የለም። ለምን አታነሳው? ሄለን ናት። መዘጋጋት መፍትሄ አይደለም። አውሩና ፍቱት። ሄሎ፣ ስለ ሁሉም ነገር በጣም ይቅርታ። እንደዛ ማድረግ አልነበረብኝም። ገባኝ። ችግር የለውም፣ አትጨነቂ። ግን ከልብ ነው? አልተናደድክብኝም? አዎ፣ እንደውም እንደዛ አይነት ወሮ በላ ካንቺ ጋር ባለመሆኑ ደስ ብሎኛል። የት ነህ? የምነግርህ ነገር አለኝ። በቃ የሚመቸኝ ከሆነ አሳውቅሻለሁ። በቃሽ፣ ቻው። አንቺ ዳግምን አልፋታልሽው አይደለም? ሳምሪ በእናትሽ ተይኝ። ደግሞ ሰማሁኝ እሱ እንደሰጠሽ ቪዲዮ እና ብዙ የልብ አይሰማሽ። ከዚህ ግቢ በቅርቡ ውልቅ እንደት ነው ማድረግሽ። መልካም እድል። ማላደርገው መስሎ ከሆነሽ ተሳስተሻል። እኔ ሳምሪም አደርገዋለሁ ብዬ ያላደረኩት ነገር የለም። እሺ እንግዲህ ምኞት አይከለከልም። ሰው የሌለበት ቦታ ሁለታችሁ ብቻ ምን ታደርጋላችሁ? ብቻዬን እኮ ነው ያለሁት። ከፍቅር ጋር እንደነበርክ አይቻለሁ። ልትሸውደኝ አትሞክር። ቆይ ከእሷ ጋር መሆኔ ለምን ያናድሽ? እኔም በሌላ ሰው ስትተካኝ እናደዳለሁ። መቼ ተካውሽ? አንቺ እኮ አሁንም ጓደኛዬ ነሽ። ለዛ ነው እኔን አሳልፈህ የሰጠኸኝ። አልገባኝም። ስለምንድን ነው የምታወሪው? ቪዲዮን ለእሷ ሰጥተህ እኔን አሳልፈህ እንደሰጠኝ የማላውቅ ነው እንዴ ይመስልህ? ተረጋጊ። በፊትም ያረግሽው ልክ አይደለም። ይሄን ያረግኩት አንቺን ስለምጠላሽ ሳይሆን ያረግሽው ነገር ልክ ስላልሆነ። አይ አትወደኝም። ምንም ነገር ባደርግ እኔ አልታየም። አሁንስ እንደ ወንድሜ ሞቼ ባረፍኩ። ሳምሪ አንቺ ዳግም ምን እየፈለገ ነው? ምን አባቱ ወኪለት ግን ትንሽ የተረበሸ ይመስላል። እና እኔ ምን አገባኝ? ሳምሪን አይታታል እንዴ? ኧረ አላየናትም። አራት አስቀኝ። ሳምሪ እንደ መርፌ ነው እንደሚፈልገት ልፋ ብሎት ነው እንጂ አሁን እሷ የት ትሄዳለች እኮ። ቆይ መፈላለግ ምን አመጣ? ወይስ ተጣልቶ? አላውቅም። ይቅርታ ከእውቀት ነፃ መሆንን እኮ እረስቼው። ደግሞ እኔ ሳምሪ ጠባቂ ነኝ እንዴ? ተረጋጋ። ሌላ ተማሪ ሲጠይቅ አይተዋል? እኔ ግን እንዲጠይቀኝ አልፈልግም። እና መች ጠየቀ? የጠየቀውም የመለስኩትም እኔ። አንተማ ይሁዳ ካዲ ነህ። እሺ በል ሂድ። ቁጭ ካልኩኝ አንተ ብዙ ጥርግ በልሽ። ሳምሪ ቆይ ለምን እንደምታለቅሽው? ብቻዬን ነው መሆን ፈልገው። ጫካ ውስጥ እኮ ነሽ፣ ያስፈራል። አይመለከትም። አንተ ከኔ ጓደኝነት ፍቅር በልጣብህ የለ? አረ ህፃናቱኝ ሳምሪ፣ አሁንስ እኔንም በጣም እያስደበርሽኝ ያለሽ። አሁን ብቻዬን ልሁንበት። እዚህ ጫካ ውስጥ ብቻሽን ጥዬሽማ አልሄድም። እንዴ እያናደድከኝ እኮ አንተ ነህ። ያረኩን ነገር ካናደድሽ በጣም ይቅርታ፣ ግን አንቺም ቅንና ለሰው የምታስቢ እንድትሆኝ ይፈልጋል። እንግዲህ እርምህን አውጣ። እኔ መቼም ነው ለፍቅር ጥሩ ማልሆንላት። እሺ ግን ቅድም ያልሽውን ነገር በፍጹም እንዳትደግሚ። እንኳን ይሄ የማይረባ ነገር ይቅርና ሌላ ከባባድ ነገር እንኳን ቢፈጠር ራስ ስለማጥፋት የሚባል ነገር እንድታስቢ አልፈልግም። ይሰለቻል። ለነገሩ አንተ አይገባህም። ምን ነው የማይገባኝ ነገር?
እንደዛ ከሆነ ንገሪኛ ልረዳው። እኔ እናንተ እኔ እና አንቺ ምን አውቃለሁ፣ ጓደኛሞች ነው። ምንም ነገር ማውራት አልፈልግም በቃ። እኔ ግን እፈልጋለሁ ድጋሚ ተስፋ ስለመቁረጥ እንድታወሪ አልፈልግም። የኔና አንቺ ጓደኝነት ሲቀር ይቅር እንጂ ኧረ አታስቂኝ በእናትሽ ራስ ለማጥፋት። ይኸውልህ ዳግም አንተ ለእኔ ከጓደኛም በላይ ነው። ከሌላ ሰው ጋር ጓደኛ ሆነ ሳይህ ይቀናል። አንዳንዴ የዋህነትሽ ያስቀኛል። ጅል እኮ ነሽ አንቺ። እኔ ጋር ያለሽ ቦታ አለ እና እሱን ደግሞ ማንም ይወስደው ይሻል። አበባ ራንቻ አበባ አንቺን ፈልጌ አበባ መጣው ስጓዝ አግኝቼ ነበር አበባ ጠይም ጎበዝ የጠይም አበባ የውሃ ወንድም ሲጠጡት እንጂ አበባ ሲፈሳ አይወድም። እንዴ አታውቁም እንጂ በጣም ቆንጆ ዘፈን። እንደዛ እኮ ነው በእነሱ ነው። እሺ አያናናና አበባ ከበረሃ ወተት አምጣልኝ አበባ በማለቢያው ከደጄ በላይ አበባ ከግራሮቹ ነብር ተኝቷል አበባ ከነልጆቹ ተነሳ ብዬ አበባ ቢቀሰቅሰው እንኳን ሊነሳ አበባ ልቤን ሰረቀው አበባ አራንቻ አበባ። ግን እንዴት ልታውቂው ቻልሽ? እናቴ ናት በልጅነት ያስተማረች። የሚገርም ነው እሙዬ። ማለቴ ሄለን ልጅ እያለች ሁሌ ነበር የምትዘፍነው። በትዝታ ወደ ኋላ መለስኳ። ግን ይህን ዘፈን ሌላ ሰው እንደሚያውቀው አላውቅም ነበር። እኔም አላውቅም ነበር። ገርሞኛል አንተ ራሱ ማወቅ። ስለዚህ አሁን ሁለታችን የምናውቀው ዘፈን አለ ማለት ነው። ይሄማ የጋራ አይደለም የግሌ ዘፈን ነው። ተይ እንጂ ዋናው እኮ የዘፈኑ ባለቤት አንቺ አይደለሽ። በጣም ወዶ ዘፈን ነው። ሁሌ አበባየው ቁጥር አስታውሳለሁ። የተዘፈነው እኮ ለአበባ አይደለም። አውቃለሁ። እንደዛ ከሆነ ስለምን እንደሆነ ልትነግሪኝ ትችያለሽ? አዎ አደይ አበባ ለመሰብሰብ ስለወጣች ልጃገረድ ሴት ነው። ከዚያ ደግሞ በድንገት ስላየችው ጠይም ጎበዝ። አዎ ድንገት ሳታስበው በፍቅር ወደቀችና ግጥምና ዜማውን የጻፈችው ይመስለኛል። በትክክል በደንብ አድርገሽ ነው ታሪኩን የምታውቂው። ጥሩ ለውጥ ነው። የምን ለውጥ? ፍቅር፣ ስለ ዘፈን ግጥም፣ ስለ ፍቅር ከዚያም በላይ ደግሞ ስዘፈን ማየት በጣም የሚገርም ነው። አረ ዘፈኑ ላይ ያለው የጠይም ጎበዝ ደግሞ እኔ ይመስለኛል። አትለኝም። በዚህ ልክ ነው ራስን የምታስበው? ምን ቆንጆ አይደለም ልትይ ነው? ያርግልህ። አንድ ጥያቄ አለኝ ግን በትክክል እንድትመልሽልኝ እፈልጋለሁ። ስለምን ጉዳይ? ፍቅር ይዞሽ ያውቃል? ፍቅር ምን ነው ችግር አለ እንዴ? ሁሌ ስለ ፍቅር ሲወራ ስሜትሽ ይለዋወጣል። ምክንያቱም በፍቅር ምክንያት ሰው ስለገደልኩ። ፍቅር የት ሄድሽ? ቆይ ለምን እንደምታለቅሽ? አይ ምንም ክላስ መግባት አለብኝ። እቺ ልጅ በህይወቷ ውስጥ ያጣችው ሰው አለ። ሁሌ ስለ ፍቅር ሲወራ ስሜቷ ይረብሻል። አንተም አይታቸዋል ማለት ነው። እነማን? ዳግምና ፍቅር ነው። ደግሞ ያ ማይረባ ምንድን ያደረገው እንዴ? እንደዚህ ተናደ የተቀመጥከው በእነሱ ካልሆነ በምንድን ነው? መጀመሪያ አንተ ምን እንዳየህ ንገረኝ። ይለፈኝ። ከዚህ በላይ ከተናደድክ ጥሩ አይመጣም። ሳሚ ትዕግስቴን አትፈታተነኝ። በቃሽ፣ አብሮ ዘፈኑ። እኔን ለመናገር ነው እንደዚህ ተጨነቅኩ? ተመስገን፣ ይሄ ልጅ እየተለወጠ ነው። ቆይ እንዴ ዘፈኑ ምንድን ነው? ዘፈኑ የለቅሶ ምኑ ጅል ነው በእናትህ። አሁን አመስግኜ ሳልጨርስ እንዳማረር ልታደርገኝ ነው? ይውሻ በቃ አውቁልኛል። አንተ ልጅ ግን ሰላም ነህ ወይስ ሌላ የተናደድክበት ነገር አለ? የቤተሰብ ጉዳይ ነው። ስለምን እንደሆነ ማወቅ ይችላል? ባታውቀው ነው የሚሻለው። ና በቃ እንገባ ወደ ክላስ።
ሄሎ ሄሎ፣ ምን ሆነሽ ነው? ያዳነደሽ ጉዳይ አለ እንዴ? በጣም ተናድጃለሁ። እሱማ እኮ ድምጽሽ ላይ እየሰማሁት ነው። ምን ተፈጠረ? ሁሉንም ነገር ሰምቻለሁ። ስለምኑ? ፍቅርን ከመባረር አንተ እንዳተረፍካት። እሱን ነው እንዴ? ግን የነገሩሽ ሰዎች ትንሽ ሳይዘገዩ አልቀሩ። ትናንት የተፈጠረው ነገር በቂ ነው ብዬ ነበር ዝም ያልኩ። አንተ ግን ምንም አልተሰማህም። ጭራሽ እንደ ጥሩ ስራ አፍን ሞልተህ እያወራህ ነው። ያደረግሽው ነገር ልክ እንዳልነበር ከዚህ በፊት ያወራ መሰለኝ። ለእኔ ምንም አታስብልኝም ማለት ነው? ታምሪ በእናትሽ ንገረኝ። እኔ እንደ ጠላት ነው አይደል የምታይኝ? ምንም ለማታውቃት ሴት ብለህ እኔን አሳልፈህ ሰጠኸኝ። አንቺን ምንም እንደማያደርጉሽ ስላወኩ ነው አልኩሽ። በጣም አዝናለሁ ዳጊ። እኔ ለአንተ ምንም ነገር አደርጋለሁ። አንተ ግን አሁን ስልኩን እንድትዘጊልኝ ይፈልጋሉ። ምን? እኔ እንዳዘግ እየነገርኩ ስልኩን ልዘጋው ነው? ሁልጊዜ አንድ አይነት ነገር ማውራት ይሰለቻል። እሺ ፈርተሽ ነው ወይስ ንቀት ነው እኔን ስታይ ፊትሽን የምታዞሪው? ለማንኛውም ይቅርታ። ምን? እኔና? አዎ። ምን ነው ተገረምሽ? ቆይ ግን ከኔ ምንድን ነው የምትፈልጊው? ኧረ አታስቂኝ በእናትሽ። ቆይ ካንቺ ምን ይፈልጋል? እኔ እንጃ፣ ግን ሁሌም ዙሪያ እንዳጀንበብሽ ነው። ስሚ፣ በስነ ስርዓት ይቅርታ እየጠየቅኩሽ ነው። ሌላ ትርፎ ላይ አያስፈልግም። ከልብሽ አይደለም። ከልብ ያልሆነ ይቅርታ ደግሞ አልፈልግም። ቆይ ከልብ ያለ መሆኑን በምን አወቅሽ? ከዚህ በፊትም ይቅርታ ምናምን ብለሽ ነበር፣ ግን ተመለስሽ ያደረግሽውን ታውቂያለሽ። ያለፈውን ትተን ስላለንበት ብናወራ ይሻል። የእውነት ቢሆን እንዴት ደስ ባል ይኖሩ፣ ግን አይደለም። አትንቀባረሪ እባክሽ። ይቅርታ ማድረግ ያለ ማድረግ ያንቺ ጉዳይ ነው። ምን እያደረጋችሁ ነው? ያደረኩት ነገር ሁሉ ስህተት እንደሆነ አውቃለሁ። በቃ ይቅርታ አድርጊልኝ። ፍቅር ይቅርታ እየጠየቀችሽ እኮ ነው። እሺ አመሰግናለሁ። ከዚህ በኋላ ምንም መጥፎ ነገር አላደርግም። እሺ። እንዲህ ሰላም ስታወቅ ነው የሚያምርባችሁ። እስኪ አንዴ ተስተካከሉ፣ ፎቶ ላንሳችሁ። ፎቶ? ፎቶ። ይሄ ተጣሉ የሚል መንፈሳችሁ ሲመጣ እኔ ፎቶ እያያችሁ መንፈሱ ተባረረ። እንዴት እንደምታምሩ ፎቶ ነው። በቃ ሌላ ጊዜ እንገናኛለን። ቆይ ግን ለምን ይሆን ኮን አትናገር? ቆይ ብነግር መፍትሄ ያለ አይመስል? ምናልባት ማን ያውቃል? ማውራት አልፈልግም እባክህ። እሺ ግን በቃ ዝም ስትል ይጨንቃል። በፊት ሰውራን ነበር እንዴ የሚጨንቅ እኮ። ምንም ቢሆን ከጩኸት ዝምታ ይጨንቃል። እንደዛ ከሆነ ነው ወደዚህ። ለምን ዝም ብለህ ነው ወደዚህ? እሺ አንተ ቆይ ምን እንደሚያመህ አሁን ስጮህ ነው የሚሻለው አላልከኝም እንዴ? ገና አላደክም ህፃን። እሺ ከዚህ በላይ ቀንድ ላብቀለለ ወይስ ጭራ? አሃ አሁን ላይ እንዳደክ ነው ለካ የሚሰማ። በቁመት እኮ አድጋል፣ ግን አስተሳሰብ ገና የህፃን። አሁን ያልከኝን እኮ ነው ያደረኩት። ምንድን ነው የምታለዝን? ድሮም አንተማ ምን ቆይ ጠብቀኝ። ከዚህ ነው ዛሬ ዳግም አግኝተሽ ነበር እንዴ? አዎ። ስለዚህ ደህና ነው ማለት ነው። እርግጠኛ ነኝ። አሁንም ተናዶብኛል። ስልኬን አያነሳም። አንቺና እሱ አብሮ አደግ እንደሆናችሁ ሰማ። አረ ማን? እሱ ነው የነገረሽ? አዎ። ግን በትክክል የት ነው ያደግሽው? ምን አይነት ጥያቄ ነው? እዚህ ነው ማለቴ። እሱ ያለኝ ጅማ እንደነበርሽ ነው። ለማዬ ደግሞ እዚሁ ተወልደሽ እንዳደግሽ ነው የነገርሻት። ለዛ ነው ግራ ይገባኝ። አዎ የተወለድኩት እዚህ ነው። ለትንሽ ጊዜ ነው ጅማ የኖርኩት። ለዛ ነው ገባኝ። ቆይ ይሄን ሁሉ ነገር ለምን ለማወቅ ፈለግሽ? አይ ምንም፣ እንዲሁ ለማወቅ ነው። አይ እንደዚህ አይነት ጥያቄ ጠይቀሽኝ ስለማታውቂ ትንሽ ገርሞኝ ነው። እና ጅማ ውስጥ ዘመዶች የሉሽም? አይ ሁሉም እዚህ መጥተዋል። ምን ነው? ምንም፣ ያው እንዳሰሪና ሰራተኛ ለመታወቅ ያክል ነው። እንደዛ ከሆነ እኔ ነኝ አንቺን መጠየቅ ያለብኝ። የፈለግሽውን ጥያቄ ልጠይቅኝ ትችያለሽ። እሺ፣ ስለ ልጅነት ጊዜሽ ወይም ደግሞ ስለ ልጅነት ገጠመኝሽ ልትነግሪኝ ትችያለሽ? ምንም ብዙ የሚወራ ታሪክ የለኝም። ታይ እንጂ አንድ ነገርማ አታጪም። ባይሆን እሺ እኔ ልንገርሽ። ልጅ እያለሁ የሆነ የምወደው ልጅ ነበረ።
ዳግም ነው? አንቺ የምትወጂው ልጅ ነበር? አይ አይመስለኝም፣ ብዙም አላስታውስም። ገባኝ። ልትነግሪኝ አልፈለግሽም። መብትሽ ነው። በወሬ ተጠምጄ ስራዬን ረሳሁ። በቃ ወደ ስራ ልመለስ። ዛሬ ብዙም ስራ የለም። ወደ ቤትሽ መሄድ ትችያለሽ። እንደዛ ይሻላል? አዎ ሂጂ። እሺ በቃ ቻው። እንዴ እዚህ ምን ታደርጋለህ? ምንም፣ አንቺን እየጠበኩሽ ነበር። ምን ነው ችግር አለ እንዴ? አረ ምንም ችግር የለም። አታስደንግጭኝ እንጂ እንዴ። መደንገጥ ያለብኝማ እኔ ነኝ። በር አጠገብ ሳገኘ ድንገት በዚህ እያለፍኩ ነበር እና እስክትመጪ ጠብቂ። የባለፈው ቡና ልጋብዝሽ። እኔ እንደማልኖርና ምሽቼ እንደመጣ ታውቃለህ አይደል? አዎ፣ ግን እስክትመጪ ጠብቅሻለሁ። ምክንያት? ቡና ልጋብዝሽ። አይ አልጠጣም፣ አሁን ነው የጠጣሁት። እኔ ግን እፈልጋለሁ። ቤትሽ በር ላይ ቆሜ ቡና እያልኩ መቼስ ትተሽኝ ያገኙኛል። አሃ ይሄ ሁሉን ነገር ቡና ፊልኝ ለማለት ነው። ፋይናሊ አሁን ተረዳሽ። አሁን እንኳን እማዬ ጋር ሄጄ ማገዝ አለብኝ። እንደዛ ከሆነ አብረን ሄድ። ሁሌም ማድረገው ነገር ነው፣ አያስፈልግም። ዛሬ ባግዝሽ ምን ችግር ነው? ካልክ እሺ በቃ መጽሐፍን አስቀምጬ ልምጣ። እሺ ወዴት ነው በዚህ ሰዓት ሱቅ ዘግተሽ? አዎ እሄድበታለሁ። ፈለግሽኝ? አትዋሺ። ዳግም ልታገኝ ትሄጂ ነው አይደል? አዎ ያደረኩት ነገር በቃ በጣም አሳፍሮኛል። ሄለን ወደ ራስሽ ተመለሺ። ልታብጂ ነው እንዴ? የዳግም ነገር እንደዚህ ሊያስጨንቅሽ አይገባም። በአንቺ በጥፊ መመታተን ማመን አልችልም። እሺ ሄለን ወሬ ለመቀየርና ጓደኝነታችንን ለማጥፋት አትሞክሪ። ይሄን ነገር የጨረስነው መሰለኝ። ቆይ እሺ ብታገኝ መልትዩ ነው። ይቅርታ እለዋለሁ። መቼስ ስለ ሁሉም ነገር ልትነግሪው አይደለማ። ይሄን ያህል እንኳን አላበድሽም። ትናንትና ለኔ ያለሽን ንቀት ካሳየሽኝ በኋላ የኔና አንቺ ጓደኝነት እዛ ጋር አብቅቷል። እሺ አዎ ልክ አላደረኩም። አንቺም ግን ሁሉ ነገር አበላሸሽው። የተነጋገርነው እኮ እንደዚህ አልነበረም። ውሸቶችሽ በጣም እየበዙ ከመምጣታቸው የተነሳ እውነት የሚባል ነገር ሁሉ ረስተሻል። በቅርቡ ደግሞ ዳግም እንደሚይዝሽ አትጠራጠሪ። እሺ አረ ይሄ ምን የሚሉት አስተሳሰብ ነው? ሄለን ወደ ራስሽ ተመለሺ። እኔ ከዚህ ነገር ወጥቼበታለሁ። አታደርጊውም። ጓደኛሽን እንደዚህ ጉዳት ታድርጊያት። አዝናለሁ። እኔ ከዚህ ነገር ወጥቻለሁ። አንቺ ምንም ነገር ቢደረግልሽ የምትረኪ አይነት ሰው አይደለሽም። ለመመሰጋገን እኮ ገና ነው። ጉዳያችንን አልጨረስንም። ደግሞ የራሱ ይመሰገናል እንዴ? ከዚህ በኋላ እኔ አንቺ ተንኮል ተባባሪ አይደለሁም። የፈለግሽውን ነገር አድርጊ። አሁን ግን እባክሽ ሱቁ ልዘጋ ስለሆነ ውጭልኝ። እንዴት ነህ እኔ ልጅ? አለሁልሽ ማሚዬ። ስራ ምናምን እንዴት ነው? አሪፍ ነው። እኔ ጋር አንተ ጋር እንዴት ነው ትምህርት? ምንም አይልም፣ ግን እየሞከርን ነው። እሰይ እኔ ልጅ በርታ። አዎ ይሄው እንደውም ፍቅር መጣች። እየጠበቅሻት ነበር? አዎ እንዴት ነሽ እኔ ልጅ? ደህና እግዚአብሔር ይመስገን። እንኳን ደህና መጣሽ። እንዴ ሳሚ እዚህ ምን ታደርጋለህ? ኪራ ጓደኛው ቤት ገብቶ እሱን እየጠበቅኩት እንደ ድንገት ደግሞ ማሚን አገኘኋት። ገባኝ። እና ታዲያ እኔ ልጅ ትምህርት ጥሩ ነው አልከኝ? ጥሩ ነው። እርስዎ ጋር ስራ እንዴት ነው? ተመስገን ነው መቼም የዕለት የዕለቱን ነው። እማዬ አልመሽም? ቆይ እንጂ እኔ ልጅ ጓደኛ ይምጣለት እንጂ። አረ እኔ እጠብቀዋለሁ። እናንተ ልትሄዱ ከሆነ ሂዱ። እናንተ ሁለታችሁም ጥሩ ልጆች ናችሁ። ፈጣሪ ባህሪያችሁን አይቀይረው። አሚን አሚን ማለት ነው። ተጫወት የኔ ልጅ። ዝም ብለን አቆምና ከፈለክ ጎመን ልጋብዝ እችላለሁ። እንዴ እሱ ፍየል አይደል ቅጠል የሚበላው? ምን ሆነሽ ነው? ባይሆን ካሮት እወዳለሁ። በሞትኩት የኔ ልጅ ቤት ትገባለህ? አረ ማሚዬ እየቀለድኩኝ ነው እንዴ። እሺ እንግዲህ ካልክ ሌላ ቀን ትመጣለህ የኔ ልጅ። አይመስለኝም። አይዞህ እማዬን አፍራ ከሆነ አይኗን ትጨፍንላለች። አረ ታፍራለህ እንዴ? አረ በጭራሽ ዝም ብላ እየፈጠረች ነው የምታወራች። እማዬ የባለ ሱቁን ብር መለስሽለት እንዴ? ውይ የኔ ነገር ረስቼው። በእንኪ ስጭልኝ። እዚህ ነው ያደረኩት። አይ የኔ ነገር ትመጣለች የኔ ልጅ። እዚሁ ቅርብ ሱቅ ነው ሄደችው። እሺ
ከእናንተ ጋር ጥሩ ግንኙነት ያላችሁ ይመስለኛል። እስኪ ያው እናያለን። መጣሽ እኔ ልጅ ይሄን በረዶ አልተዋልሽ አይደል? እንዴማ ለብዙ ቀን እኮ አልበላው። ቆይ አንቺ ህፃን ነሽ እንዴ? እንዴ ህፃን ብቻ ይብላል ነው? ለእኔ ብለሽ ሳይሆን ለራስሽ ጉሮሮሽን ሲያመሽ ነው የተውሽው። አሁን ደግሞ ድጋሚ አመመኝ ስትይ እንዳልሰማሽ። ጭራሽ ሁሌ ነው የምትበየው? በቀን በቀን ይኸው ከልጅነቷ ጀምሮ ይሄን በረዶ መምጠጥ አልተወችም። ኧረ አንቺ በዚህ እድሜሽ በረዶ ደስ አይልም። ፈልገህ እኮ ልሰጥህ እችላለሁ። የአንቺ መታመም አንሶ ደግሞ እሱንም ልታሳምም ይሆናል። እማዬ እየመሸ ነው፣ ወደ ቤት ብንሄድ አይሻልም? ሂዱ በቃ። ኪራም እስካሁን ጨርሶ ይሆናል። የኔ ልጅ ና ቤት ሄደን ቡና እንጠጣ። አረ ሌላ ጊዜ፣ ዛሬማ መሽቷል። አዎ ብሄድ ይሻላል። ቻው በቃ በቃ ደህና አምሽ። እሺ ማዘር። ደስ የሚል ልጅ ነው። ደስ ይላል መስሎሽ ነው? ደስ ብሎኛል ልጄ። ለምኑ? ከሰው ጋር እንዲህ መግባባት በመጀመርሽ። እንዴ በፊት ላይ ጸበኛ ነበርኩ እንዴ? ለማለት የፈለግኩት ገብቶሻል። ነገር አታዙሪ። እሺ እኔ ድማዬ። ሁለቱም ደስ ይላሉ፣ ደግሞ ይዋደዳሉ። ኪራና ሳሚ አይግባቡ፣ ግን ይግባባሉ። ደግሞ ይሄ ምን ማለት ነው? የሚያጣላቸውና የሚያጨቃጭቃቸው ብዙ ነው፣ ግን ይስማማሉ። እንኳን ሰው እግር ከእግር ይጋጭ የለ እንዴ? እንዴ ኧረ እማዬ እንሂድ። እዚሁ ቆመን ልናድር ነው እንዴ? እንሂድ። ሄሎ ሄሎ ዳጊ፣ እንዴት ነህ? ደህና ነኝ። እንዴት ነሽ? አሁንም እንደተናደድክብኝ ነው እንዴ? ስልክ አታነሳም? አይ ከሰው ጋር ስለነበርኩ ነው። የት ነህ? ወደ ሰፈር እየሄድኩ ነበር እኮ መጣሁ። በቃ ምን ነው በሰላም? ምንም የምነግርህ ነገር አለ። አይ ችግር የለም፣ በስልክ መጨረስ እንችላለን። እሺ ካልክ። ስለ ሁሉም ነገር ግን ይቅርታ፣ እንደዛ ማድረግ አልነበረብኝም። አዎ ግን አንዴ ሆኗል፣ አትጨነቂ። እኔም ካንቺ ጋር ያለውን ነገር ትንሽ ያበዛሁት ይመስለኛል። አይ እንደዛ አይደለም። ልክ ነሽ፣ የጓደኝነታችንን ርቀት ማስጠበቅ አለብን። እሺ ግን ከልብህ ነው? ማለቴ አልተናደድክብኝም? ተናድጃለሁ፣ ግን ትርፉ ጨጓራ አመላጥ ነው። ያ የማይረባ ግን ፍቅረኛሽ ባለመሆኑ በጣም ነው ደስ ያለኝ። አዎ ከተለያየን ብዙ አመት ሆኖናል። ከጅምሩ ከእሱ ጋር መሆንሽን ማመን ነው የከበደኝ። አዎ አንዳንዴ የማይረባ ነገር ላይ ትወድቃለህ። እና ለዚህ ነው የደወልሽው? ማለቴ ሌላ ልትነግሪኝ የምትፈልጊው ነገር አለ? አዎ ምን መሰለህ ሄለን። አቤት። በሀሳብ ሄድኩኝ አይደል? አዎ የሆነ ነገር ልትይኝ ነበር አይደል? አይ ለዚህ ነበር የደወልኩት፣ ይቅርታ ለመጠየቅ። እንደዛ ከሆነ ይቅርታውን ተቀብያለሁ። በቃ እሺ ቻው። አንተ ልጅ ካወራ ገላል ያለ ሰው አለ። አንዳንዴ ጥሙን ያስፈልጋል ያልከው አንተ አልነበርክን? ስለዚህ ወይስ እንደ ትናንት ነው እንድጮህ ፈልገህ? አታደርገውም አይባልም ጅል። በዚህ ሳምንት ላለመናደድና ላለመጨቃጨቅ ነው የወሰንኩትሽ። አትለኝም። ምነው ምን እያደረግክ ነው? ስለጠየቅኝ እየመለስኩልህ። አንተ ሳትናደድ ቀኑን ሙሉ አልክ ማለት ያለ መጨረሻ ደርሷል ማለት ነው። አትናደድ ስትለኝ የነበርከው አንተ አልነበርክ እንዴ? ስናደድ አትናደድ ትለኛለህ። ማሰኮን እያወሳሰብኩ ያለ ሳላውቀው ቀን ይዘረፍኩ። ይቅርታውንም እያወራህ ነው። ስላስታወስከኝ አመሰግናለሁ። አንተ ግን ጤነኛ ነህ? ምን እንደዚህ ያስደነግጥሻል? ቆይ ደግሞ የወንድ ብራስሌት ምን ያደርግልሻል? አንቺ የሰው ማስታወሻ ነው። ቦይ ፍሬንድ እንዳለሽ አላውቅም ነበር። አይ እንደዛ አይደለም እንዴ? ኧረ ቀስ እንዴ። ለሌላ ጊዜ ግን ሰዎችን ባታስደነግጥ ጥሩ ነው። ቆይ የልብ ኬዝ ቢኖርብኝስ? እንዴ አንቺ የ70 ዓመት አሮጊት ነሽ እንዴ? የልብ ኬዝ ምናምን የምትይው ምን ህመም እድሜ ጠይቀር ምናምን ልትለኝ? አይ የሕክምና ተማሪ የሆንኩ እየመሰለኝ ነው። ይበቃል በቃ። እሺ እዚህ ምን ታደርጋለህ? አንቺን እየጠበቅኩ ነበር። ምን? ለምን? ወደ ግቢ አብረን እንድንሄድ። ጓደኛስ እሷ ምንም አትልህ? ሳምሪ እስካሁን አልመጣችም፣ ስልክም አታነሳም። ብቻ ደህና እንደሆነች ተስፋ አድርጋለሁ። የሆነችው ነገር አለ እንዴ? ምን ደግሞ እኔን ከመሰለ ቆንጆ ጋር መሄድ አግኝተሽ ነው?
ፉንጋላ ማለት ነው? አይ እንደዚህማ አትይኝ። ወንድ ልጅ ራሱን ቆንጆ ነኝ አይልም። ማን ያለው? ወይ ጉድ! ቆይ በግድ ቆንጆ ነኝ ነው? እባክሽ ወንድ ልጅ ዝንጀሮ ቢመስልም ወንድ ከሆነ ወንድ ነው። ያሁኑስ ባሰ። ነይ እንሂድ። አብሮ መሄድም አብሮ መምጣትም ጀመሩ። ተው ያለመናደድ እቅድ እንዳይበላሽብህ። እንዲሁም ከምናደድ ልመለስ። ከተመለስክማ ፈተና ያመልጣል። ከሱም አትናደጂ፣ እቅድሽ ይበላሻል በኋላ። ክላስ የለሽም እንዴ? ሄለን በእናትሽ ለዳግም ምንም አልነገርኩትም በይኝ። ነግሬዋለሁ። ምን? ደህና ነሽ? አውቄ ነው። ተረጋጊ። ቆይ አንቺ ምን አይቀልድ ነው የምትቀልጂው? ልነግረው ሄጄ ነበር ግን አልቻልኩም። አልቻልኩም ማለት አልቻልኩም ነው? ሌላ ማብራሪያ አለ? አመሰግናለሁ የእኔ ጓደኛ። ስልክ አላነሳት ስትይኝ እኮ የነገርሽ መስሎኝ በጭንቀት ልፈነዳ ነበር። ሰው በራሱ እጅ ባመጣጦት ይሰቃያል። አሁንስ እኔም ሰልችቶኛል። ዳግም ለኔ ምንም ቦታ የለውም። እሱን እኮ በፊትም ታውቂያለሽ። ለምን አዲስ የሚሆንብሽ? በጊዜ ሂደት የሚሆን መስሎኝ ነበር። ሄለን እኔ ያለ እሱ ምንም የለኝም። ተረጋጊ በቃ። አንቺ ከጎኔ ባትሆኚ ምን አደርግ ነበር? ለሁሉም ነገር አመሰግናለሁ። እሺ ምንም አይደል። ወደ ክላስ መሄድ አለብሽ። ልክ ነሽ። አሁን ደህና ነሽ? እኔማ ምን ሆናለሁ? ደህና ነኝ። ምን አዲስ ነገር አለ? ማለቴ ስለ ወንድምሽ። አይ ትናንት ከነገርኩ ውጭ አዲስ ነገር የለም። ዳጊ ታውቃለህ፣ ወንድሜ በጣም ናፍቆኛል። አውቃለሁ፣ ግን አንቺም ራስሽን በሀዘን መግደል የለብሽ። እሱ የሞተው አለ አይደል እንዴ? ቢሆንም ስላዘንሽ የምትቀይሪው ነገር እኮ የለም። እናቴ ሁሌ በሱ ምክንያት ስለምታለቅስ አይኗ ይጠፋል። ማንም እናት እኮ የልጁን ሀዘን መታገስ አይችልም። አንቺ በርትተሽ እሳቸውን ማበርታት አለብሽ። እሱስ ልክ ነህ። ስለዚህ መበርታት ነው ያለብሽ። እስቲ ያው በእናትህ አያሳዝንም? እኔ ነበርኩ ለልደቱ ውስጥ የተሳተፍኩት። ምን? ምን ነው የወንድሜን ብራስሌት ተወደድከው እንዴ? በጣም አፈጠጥክበት። ከወደድከው ላንተም ልገዛልህ ይችላል። በጣም ያምራል። ታውቃለህ፣ ይሄን ስጦታ ግን የወንድሜ እቃዎች ላይ ላገኘው አልቻልኩም። ጠፍቶበት ይሆናል። አይ የኔ ስጦታ እንኳን በጥንቃቄ ነበር የሚይዘው። በጣም የምንዋደድ ወንድምና እህት ነበር። ግን ለምን ስለ ፍቅረኛው እንደሚደብቀኝ አላውቅም ነበር። ያው እርግጠኛ ያልሆንበት ነገር ስለሆነ ይሆናል። በቀን በቀን ስላደረገው ነገር ሁሉ ይነግረኝ ነበር። ግን ስለዛች ሴት አንድ ቀን ነግሮኝ አያውቅም። የሚገርም ነው። ዛሬ አለች ወደ ተባለበት ሰፈር እንሄዳለን። እንዳገኛት ፈጣሪ ይርዳኝ። አልገባኝም። ቆይ መጥፎ ነገር ታደርጓታለች እንዴ? እነማዬ በአካል አግኝተው ሊያዋራት ነው የሚፈልጉት። እኔ ግን ልገላት ነው የምፈልገው። ኧረ ሳምሪቴ፣ ይህ እኮ የክፉ መንፈስ ሀሳብ። አንተ በእኔ ቦታ ካልሆንክ ልትረዳኝ አትችልም። ወንድምን ማጣት በጣም ከባድ ነው። እሺ ፍቅር ያችሁትል ሄደ ሰላም አትላት? ተገናኝተናል። አረ ከዚህ በፊት አንቺ ደግሞ አንድ ክላስ እየተማርን እንዴት አንገናኝም? እሺ አረጋጋው በቃ። ቆይ ከሄለን ጋር እንዴት ናችሁ? ምን አዲስ ነገር አለ? ትናንት ተገናኝተናል። እና ምን አወራችሁ? ምን እናወራለን? ያው ይቅርታ ጠየቀች እና ይቅርታን ተቀበል? አዎ ያው የተሰማትን ያደረገችው። በእሱ አስተሳሰብ ልክ ነች። እና አሁን ፍቅረኛ እንደሌላት ስላወቅ ከእሷ ጋር አብረህ ትሆናለህ? ምን አብደሻል እንዴ? አትዋሽኝ። የእሷ የፍቅር ስሜት የተሰማ ገና ልጆች እያላችሁ አይደል እንዴ? መስሎኝ ነበር፣ ግን የወንድምነት ፍቅር ብቻ እንደሆነ ገባኝ። ምን? እኔ አላምንም። እና ከሄለን ፍቅር አልይዘህ? አዎ ያው አብሮ አደግ ጓደኛዬን እወዳታለሁ፣ ግን ከዛ የዘለለ ምንም ነገር እንዲኖር አልፈልግም። በጣም ደስ ይላል። ምንድን ነው? በቃ ከእሷ ስለተገላገልክ በጣም ደስ ብሎኛል። ይህን ያህል አሳስቦሽ ነበር? አዎ አንዳንዴ እኮ ግራ ታጋቢኛለሽ። ምንም ብትል አልሰማም። አሁን የልጅነት ኬዝ ምናምን ተዘግቷል። አሪፍ ነው። ቅድም ከነበርሽበት ድብርት በመውጣትሽ ደስ ብሎ። እንድመለስ ትፈልጋለህ? አይ አልፈልግም። እንዲሁ ብትነጫነጭ ይሻላል። የኔ ሳቅና ደስታ እንደ ጫጫታ ነው የሚሰማ። እንዲያውም ከዛ ይከፋ ነው። አውቀ ነው ዳግም።
ትምህርት ቤቱን እኮ ኬጅ ያደረጉት ምንድነው የሚያሯሩጣቸው? በጣም አስቸጋሪ ባህሪ ነው ያላት። እኔ ግን የዳግም አድናቂ ነኝ። እቺን ጓደኛው ማረጉ። አረ ሁለቱም አንድ አይነት ናቸው። ሁለቱም ተንከሲስ። ይመቻቸው። ከኛ ጭቅጭቅ የነሱ መሯሯጥ አይሻልም? አረ እንዳሯሩጥ ትፈልጋለህ? አረ እባክህ ጅል አረፍ እንዳትጃጃል ብቻ። አይ አይደል ምን ደረክ?